ንድፍት በፈረስ በአህያ ወይም በበቅሎች ላይ ስቃይ የሚያስከትል እና እንዳይሰሩ የሚያደርግ ከባድ በሽታ ነው። እንስሳው በንድፍት እንዳይያዝ ለመከላከል የእንስሳዎትንና የአካባቢውን ንጽህና በመጠበቅ እንስሳዎትን ከዝንብ ይጠብቁ። የእንስሳትን ቆዳ በየጊዜው በመዳሰስ መመርመርዎን ያረጋግጡ። እናም በእንስሳዎች ላይ ያገኙትን ቁስል ልክ እንዳዩት በማጽዳት ያክሙት። እንስሳዎትን በንድፍት ከተያዙ እንስሳት መለየት አለብዎት። ክስካሶችን ወይም ሌሎች ዕቃዎችን በበሽታው ከተያዙ እንስሳት ጋር በማጋራት እንዳይጠቀሙ። እናም ለእንስሳው የሚጠቀሙበት ዕቃዎች በየጊዜው ተስማሚ በሆነ ማጽጃ ማጽዳቱን አይርሱ። እንዲሁም ከእንስሳው ሰውነት ጋር የሚነካኩ ሌሎች ዕቃዎችንም ጭምር። በተለይ ቁስልን ነክተው እንደሆነ ሌላውን እንስሳ ከመንካቶ በፊት እና በኋላ እጆን አዘወትሮ መታጠብዎን አይርሱ። ከአንድ በላይ እንስሳ ካለዎት በበሽታው ከተያዙ እንስሳት ወደ ሌሎች እንዳይዛመት ለመከላከል ልዩ ጥንቃቄ ማድረግ አለብዎት። የእርስዎ እንስሳ በንድፍት መያዙን ከተጠራጠሩ በተቻለ ፍጥነት ወደ እንስሳት ሕክምና ቦታ ማድረስ አለብዎት። ንድፍትን ለመከላከል ቁስሉን በተከታታይ ማከምና ማጽዳት ያስፈልጋል። ነገር ግን ሕክምናው ቀደም ብሎ ከተጀመረ እንስሳዎትን በጥሩ ሁኔታ አድነው ስራ መቀጠል ይችላሉ። እንስሳዎትን ከዚህ ከባድ የንድፍት በሽታ ለመጠበቅ በተቻለ ፍጥነት ማሳከም አስፈላጊ ነው።